እኛ ድሮን ስንልና ጥላት ድሮን ሲል እንግባባለን ቅድም እንዳልኳችሁ መሃል ላይ ያለው ግን እውነት መስሎት ይሄንንም ይላል እንጂ ድሮን እየመታው እንዳለ ጥላት አሳምሮ ያውቃል ለይቶ እየመታው እንዳለ እኛም እሱን እናውቃለን ሶ ድሮን እያለ የሚያጥላለው ለይቶ የሚመታው እንዲቆምለት የመፈለግ ነገር ይኖራል ማለት ነው አንዳንድ ጊዜ የጥላት ምሽጎች እንደምታውቁት እናንተ ሜዳችሁ እንደሰራዋችሁት ገዳም ላይ ትምህርት ቤቶች ላይ የሃይማኖት ተቋማት ትምህርት ቤቶች ህዝብ የሚሰበሰብበት አካባቢ ነው የሚሆኑት አይደለ የሚመሽጉት ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው ትምህርት ቤት ላይ አስቆሞት የለ እንዴ አስቆሞት አልኩ ትምህርትን አስቆሞ ተመታ የሚለው ግን ትምህርት ቤት ነው የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽነው መረሸኑንም ተማሪዎች መግደሉንም ይፋም ያደርግልን መራይ ሽምብራ ትምህርት ቤት የነን ያክል ተማሪ ገደል ምናምን ይያሉ ያወሩት እሱ ነው ሶ የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር ያደረገ በድሮን ተደበደቡ ስላቅ ነው ለነገሩ ይሄ ውሸት የማይሰለቸው ቡድን ባንድ ወቅት እኮ ነግሬያቸዋለሁ ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ እስከዚህ ድረስ እኮ ነው ዋሽው ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው የማያውቀው ግን ይደናገራል ስለዚህ ውሸት አይሰለቸውም ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል ይሄ በጭራሽ የሚሆን ነገርም አይደለም የሰራዊታችን ባህሪም አይደለም የድሮንም ራሱ ስሪት አይደለም ስለዚህ ይሄ ገበያ ላይ ትምህርት ቤት ላይ ወዘተ ያለ የውሸት ፕሮፓጋንዳ ነው ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ጉዳቶች ሊኖሩ ይችላሉ ጉዳትን መቀነስ ላይ ነው ፎከስ የሚያደርገው በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በሱ ነው ግዳጁን የሚፈጽመው ብለን ብናልፈው ይሄንን ግን አጀንዳ ለምን ሆነ ነው ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል መወነጃጀል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ ቪዲዮ ብለው የለቀቁትን ደምቢዶሎ ታጋሽ ተማሪ ምናምን ተብሎ የቀረበ አስቡ እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በርሳቸው መገዳደልና መተማማት ሲሰፋ አጀንዳ ማስቀየሪያ ይሄንን ያመጡታል በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው አንዳንዶቹም የደው ላይ የሌሉ ናቸው የሚያወሩት ይሄንን አጀንዳ የሚሰጡ ስለዚህ እኛ እናውቀዋለን ህዝባችን ግን ይሄንን አውቆ መከላከያ ሰራዊት ምን መሆኑን በተግባር የሚያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ ይሄ ኃይል ዓላማ የሌለው ነው ለምን ዓላማ ነው እየታገለ ያለ ጥላቱ ማን ነው ሆትድርና አንፃር ነው ወታደሮች ስለሆናችሁ ጥላቱ ማን ነው ኃይል የተሸበበው እንደ ካባ የደረበው ነገር ስርዓቱን ገዥ ፓርቲውን ምናምን ይሄ ካባ ነው በተጨባጭ ግን ጥላቱ ማን ነው ሆኖ እያየ ነው ያለ ካልን ህዝብ ነው ጥላቱ ቀረጥ የሚቀርጠው እሱን ነው ትምህርት እንዳይማር የሚያደርገው እሱን ነው ተዘዋውሮ እንዳይሰራ እያደረገው ያለ እሱን ነው እሺ ዓላማ አለህ ማለት ታገል ብሎ የመጣው ወታደሩን እየገደለው ያለ ራሱ ከውስጡ ላይ ያለ ራሱ ነው የማማተሩ ነገር ሌላ ነገር ሆኖ ይሄ 4 ኪሎ ምናምን እያለ የሚያማትረው እዛው ላይ ፖለቲካ ይሸበብ እንጂ ውስጡ የኢኮኖሚ ጥቅም ያለበት ሀብት ካላግባብ ማግበስበስ ያልሰራበትን አንዳንዶች እኮ እዛ እየዘረፈ ሰላም አለ በሚልበት አካባቢ ሱቅ የሚገነባ ሁሉ እንዳለ እናውቃለን ስለዚህ አላስፈላጊ ከርሱን ለመሙላት የፖለቲካ ማሽሞንሞኛ ለዚህ ህዝብ ቁም ያለው ለዛ ህዝብ እንደዚህ ብያለው ምናምን ቢል እኛ እናውቀዋለን አውቀንም ነው መጀመሪያ እየታገልነው ያለነ ገና መጀመሪያው ሲጀመር ዛሬ አይደለም እናወራው ዛሬ ህዝቡም አውቆት አንዳንድ ሚዲያዎችም ሲደግፉት የነበረው ካወቁት በኋላ አይደለም የምናውቀው እኛ አነሳሱ ነው ዛሬ አይደለም እኔ መግለጫ የምሰጠው ተቋሜን ወክዬ በፊት ነው ስለምናውቀው ማለት ነው ስለዚህ ይሄ ኃይል በድሮን በእንደዚህ የሚለው የሱን ደካማ ጎን በሌላ ማላከክ ነው